በትዳር ውስጥ ከፍቅር መጥፋት በላይ የሚጎዳ ነገር ቢኖር መናናቅ ነው። አንዲት ሴት ባሏን መውደድ አቁማ ልትኖር ትችላለች። ነገር ግን መናቅ ከጀመረች ግንኙነቱ የመጨረሻው ምዕራፍ ላይ ደርሰዋል ማለት ነው። ትዳር ውስጥ ቃልህ የማይከበር ምክንያት የሌለው ንጭንጭ የሚበዛበት እና የምትናገረው ሁሉ ዋጋ የሚታጣበት ከሆነ ሚስትህ እየናቀችህ ሊሆን ይችላል። ዛሬ አንዲት ሴት የህይወት አጋሯን እንድትንቅ የሚያደርጓትን 5 ዋና ስነ ልቦናዊ ምክንያቶችና ይህን ክብር እንዴት መመለስ እንደምትችል በዝርዝር እናያለን። ምክንያት 1 ወጥ የሆነ አቋም ማጣት። ሴቶች በተፈጥሯቸው መሪና አቅጣጫ አመለካች ወንድን ያከብራሉ። አንተ ግን ለሁሉም ነገር እሷን የምትጠብቅ ውሳኔ ለመወሰን የምትፈራና የራስህ አቋም የሌለህ ከሆነ ቀስ በቀስ በአይኗ ዝቅ ትላለህ። ምን ይሻላል ብለህ ሁል ጊዜ ወደ እሷ የምታይ ከሆነ እሷ ለአንተ ያላትን አክብሮት አጣ እንደ አንድ ደካማ ልጅ ማየት ትጀምራለች። ወንድ ልጅ ኃላፊነት ወስዶ ውሳኔ መወሰን ሲያቅተው ክብሩ ይሸረሸራል። ምክንያት 2 የተጋነነ አድርባይነት ወይም ደግሞ ፈረንጆቹ ቢንግ ኤ ፒፕል ፕሌዘር ይሉታል። ለሚስትህ የምታሳየው ፍቅር እና ደግነት መልካም ሆኖ ሳለ ስሜቷን ላለመጉዳት ብቻ ብለህ ማንነትህን የምታጠፋ ከሆነ ትናቃለህ። ሁል ጊዜ እሺ የምትል የምትናገረውን የምትፈራና ስህተቷን መገሰጽ የማይችል ለስላሳ ወንድ ከሆንክ እሷ አክብሮት ሳይሆን የምታዝንብህ ነው የሚሆነው። ሴት ልጅ የምትፈልገው እሺ ባይ አገልጋይ ሳይሆን ስህተት ሲኖር በድፍረት የሚነግራት ጠንካራ አጋር ነው። ምክንያት 3 በራስ መተማመን እና ራስህን መጣል። ትዳር ውስጥ ገባሁ ብለህ ራስህን መንከባከብ ካቆምክ፣ ዓላማህ ከጠፋና ለህይወት ያለህ ጉጉት ከቀዘቀዘ ሚስትህ ትንቅሃለች። ራስህን የማታከብር ከሆነ እሷም እንድታከብርህ አትጠብቅ። ንጽህናህን ካልጠበቅ፣ ስራህ ላይ ካልጠነከርክና እድገትህን ካቆምክ እሷ ላንተ ያላት አድናቆት እየቀነሰ ይሄዳል። ሴቶች ሁል ጊዜ ከፊታቸው የሚሮጥና የሚያደንቁት ወንድ ይፈልጋሉ። ምክንያት 4 የቃል እና የተግባር አለመጣጣም ኢምፒቲ ፕሮሚሰስ ይባላል። ወንድ ልጅ ክብሩ ቃሉ ነው። ዛሬ የምትናገረውን ነገ የማታደርገው ከሆነ፣ ቃል እየገባህ የምታጥፍ ከሆነ ሚስትህ ቀስ በቀስ ላንተ የምትሰጠው ዋጋ ይጠፋል። አደርገዋለሁ ብለህ ያልተገበርካቸው ነገሮች ሲከማቹ ቃልህ እንደ ዋጋ ቢስ ወሬ ይቆጠራል። በአፏ ባትነግርህ እንኳ በልቧ ዝም ብሎ ተናጋሪ ነው ብላ ትደመድማለች። ይህ ደግሞ የመናናቅ ትልቁ መጀመሪያ ነው። ምክንያት 5 ስሜታዊ ቁጥጥር ማጣት። እንደ ሕፃን ልጅ ለትንሽ ለትልቁ የምትቆጣ የምታለቅስ ወይም ስሜትህን መቆጣጠር የማትችል ወንድ ከሆንክ ሚስትህ ጥበቃ አይሰማትም። ሴቶች ወንድን እንደ አለት ነው የሚያዩት። አንተ ግን ከእሷ የበለጠ የምትረበሽ ከሆነ እሷ ትዳሩን እንደምትመራው ታስባለች። መሪ በሆነችበት ቦታ ደግሞ አንተን ዝቅ አድርጋ ማየቷ አይቀሬ ነው። ስለዚህ እነዚህን 5 ምክንያቶች ከተመለከትን መፍትሄውስ ምንድነው ወደሚለው ደግሞ አሁን እንሄድ። ክብር የሚሰጠው ሳይሆን የሚገኝ ነገር ነው። ሚስትህ እንድታከብርህ ከፈለግ መጀመሪያ ራስህን አክብር፣ አቋም ይኑርህ እና በቃልህ ጽና። ትዳር የጋራ ቢሆንም ወንድ ልጅ የቤቱ ምሰሶ መሆኑን መዘንጋት የለበትም። ቪዲዮው ከጠቀማችሁ ላይክ አድርጉት። እናንተስ በትዳር ውስጥ ክብር እንዲኖር ምን መደረግ አለበት ላላችሁ ኮሜንት ላይ እንወያይ። እኔ ኤልያስ ብርሃኑ ነበርኩኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑ።